ውድ የቻናል ቤተሰቦች ዛሬም በአዲስ ቪዲዮ ተገናኝተናል። የዛሬው ቪዲዮ ከማንቸስተር ሲቲ ጋር በተያያዘ አንዳንድ ሀሳቦችን ይዤላችሁ መጥቻለሁ። አሁን ባለው የደረጃ ሰንጠረዥ እንግዲህ አርሰናል አንደኛ፣ ሁለተኛ ማንቸስተር ሲቲ ሶስተኛ፣ አስቶን ቪላ አራተኛ፣ ዩናይትድ እነዚህ አራት ቡድኖችና ሊቨርፑሎች በፉክክር ውስጥ ያሉ ቡድኖች ናቸው። እንግዲህ የዘንድሮ የሲቲ አቋም ምን ይመስላል የሚሉት ስንጀምር ሄድ መለስ ሊንሸራተት ነው ሲል ከፍ የሚል ቡድን እየሆነ መጥቷል። አሁን እንግዲህ ከጉዳት መልስ ያገገሙ ስላሉ ሲቲያችን ጠንካራ ብሏል። በተለይ ደግሞ ዳኖ ሮማን ማድነቅ በጣም ማድነቅ ሳናልፍ ለማድነቅ ምን ልንገራችሁ፣ በቃ እሱ ለማድነቅ ምንም ሪዝን አይኖርም። እንዴት ብዙ ጎሎችን እንዳመከነ አይችለናል። በተለይ ይሄ ጥር መጨረሻ እና የካቲት መጀመሪያ ላይ ባሉት ታድጓቸዋል። ታዲያ ዘንድሮ ሲቲ በእርግጥ ብዙ ጉዳቶች እየታገሉት እንደሆነ ነው። እንግዲህ ሳቢኒዮ አለ፣ ሶስት ጉዳት ዶጉ አለ፣ ግቫርዲዮል አለ። እነዚህ ሶስቱ ተጫዋቾች ደግሞ ሙሉ ጤንነት ላይ አገግመው ከተመለሱ የሲቲ ስኳድ ምን ሊመስል እንደሚችል ይታያል። ባለፈው ጨዋታ ላይ እንግዲህ የጉዳት መንገድ ሆነው እንግዲህ በዩናይትድ ለመሸነፍ እንትን ብለናል። ቶተንሃም ትንሽ ፈትኖናል። ነገር ግን ዘንድሮ በዚህ ደረጃ ላይ የሚቀጥል ከሆነ ሲቲ ዋንጫ ተፎካካሪ የሚሆንበት እድል በደንብ ይሰፋል። የአርሰናልን መሸነፍን በዛው መንገድ እየጠበቅን እንሄዳለን። ስለዚህ ዘንድሮ ካምናው ምን አሻሻለ ሲቲ? በጣም የውረድና የመንከባለል ነገሩ ከዚህ በኋላ ባሉት ጨዋታዎች ምን ይመስላሉ ብለን ባንገምትም እነዚህ ተጫዋቾች እስካሉ ድረስ መጎዳት ያን ያህል የሚቸገር ነገር አይታወቅም። በእርግጥ በኳስ ውስጥ ብዙ ነገር ሊፈጠር ይችላል። ነገር ግን ሲቲን የምንደግፈው በምክንያት ሲቲ ሊሸነፍ ይችላል፣ ምን የለውም። ግን ሜንታሊቲ ሳይኮሎጂያቸው ብዙ ጊዜ ከሚገርመኝ ነገር አፈር ልሶ የመነሳት ሙድ አላቸው። ይሄ ነገራቸው ሲቲ ልዩ ያደርጋቸዋል። ሌላ ቡድን ጥሩ አይደለም እያልኩ አይደለም፣ ግን እዚህ ጋር እያወራን ያለን ሲቲ ስለሆነ በጣም የሚገርም ሳይኮሎጂያቸው፣ ይሄ ነገራቸው ይመቻል። ትንሽ አሁን እነሱ ክፍተቱ ምንድነው? ይሄ ኳስ አጫጭር ኳስ ላይ በሚቀባበሉ ጊዜ በረኛ አካባቢ የሚስለው ስህተት ነጥብ ያስጣላል። ለሽንፈት የሚያበቁ ነገሮች አንዳንድ ነገሮችን እናያለን። በእርግጥ ኳስ ቁጭ ብሎ በቴሌቪዥን ስክሪን እንደማየት ቀላል አይደለም። እነዚህን ክፍተቶች የሚሞላ ከሆነ በእርግጥም የሚገርም ነው። እስቲ አሁን እንግዲህ ካለፉት ጨዋታዎች የቱን እንገምግም፣ የቱን እንፈትሽ የሚሉትን እንግዲህ የተባሉት ጨዋታዎችን አንዳንድ ገምጋሚ ይዤላችሁ እቀርባለሁ። አሁን የሊቨርፑልን በቅርቡ እንኳን ያደረገውን ጨዋታ ስንመለከት ይሸነፋል ተብሎ ሲጠበቅ ነበር። ከኋላ ተነስቶ 3-1 ሆኖ አንዱ ተሽሮበት 2-1 ሊያሸንፍ ችሏል። ብዙ ጊዜ ሲቲ የሚቸገረው በመጀመሪያው 5ኛው ደቂቃ ከ20 እስከ 15 ካገባ በሁለተኛው ዙር ደግሞ ሞር ይቸገራል ይባል ነበር። ሊቨርፑል ላይ ግን ያንን ነገር ሳያደርገው ቀርቷል። ስለዚህ ዘንድሮ ሊቨርፑልን 2 ማሸነፉ ሞር እንዲጠበቅ ያደርገው ነበር። ነጥቡ ወደ 9 ቢጠብ ኖሮ እንግሊዝ ፕሪሚየር ሊግ ምን ሊመስል እንደሚችል አስባችሁታል? ስለዚህ የዘንድሮ እንግሊዝ ፕሪሚየር ሊግ ትንሽ ደንገርገር ያለ ነው። ለማመን የሚከብዱ ነገሮች ሀፕን ያደርጉበታል ብዬ አስባለሁ። ስለዚህ አንዳንድ ክፍተቶች ነበሩበት፣ ግን የተከላካይ ችግር፣ ያለመከላከል ችግሮች እነዚህ ትንሽ ይስተዋሉ ነበረ። ከዚህ አንፃር ግን ብዙ ነገሮች ጥሩ ነው። ካውንተር አታክ አረጋግጦ ኳስን ድሪብል የሚያደርግ ጨዋታ ነው። ሲቲን ለየት የሚያደርገው አጫዋች ሲስተም ይሄ ነው። ከ20 እስከ 15 ደቂቃ በጣም ካውንተር አታክ ያደርጋል። ከዛ በኋላ ደግሞ ኳሱን ድሪብል አድርጎ ኮንትሮል አድርጎ በእርጋታ ሲያገኝ ለጎል ሲመቸው የሚሄድ ቡድን ነው። ይሄ ሲቲን ልዩ ያደርገዋል። ወደ ቀጣዩ ደግሞ ስንሄድ
የፉላም ጨዋታ ደግሞ ስናስብ ተከላካይ ክፍሉ በደንብ ተከላክሎባቸዋል፣ አስጨንቋቸዋል። ካውንተር አታኩን የሰበሩበት መንገድ በጣም ጥሩ ነው። በደንብ ጫና ፈጥሮ 10-15 ደቂቃ እንትን ብሏል። 24ኛው ደቂቃ አካባቢ ላይ ደግሞ ወደ ጎል ቆይቶ 3ቱን ጎል አስጠብቀው የወጡበት መንገድ በጣም አሪፍ ነው። እንደዚህ አይነት መከላከል ሰዎች በደንብ አሪፍ ነው። ቅድሚያ ጎል ማግባት የሚቻል ከሆነ 45ኛውን ደቂቃ በእርግጥ እንደዚህ ጎል አይቆጠርም ብሎ ለማውራት ከባድ ቢሆን 5 ደቂቃውን ወጥረው መስራታቸው 3 ነጥብ ይዘው እንዲወጡ አድርጓቸዋል። የቡድኑ ውህደት ጥሩ ነው። አንዳንድ ነጥብ ሲጠፉ ትንሽ የሚበሳጩት ነገር እንዳለ ሆኖ ነገር ግን በዘንድሮ ስኳዱም ጥሩ ነው። ጉዳት አስተናግዶ ነው። በተለይ የሮድሪ ጥምረት ፉልሃሙ ጨዋታ ላይ በጣም አሪፍ ነው። ቀጣይ ጨዋታዎች ላይስ ምን እናያለን? ከዚህ በኋላ ባሉ ጨዋታዎች እንግዲህ ከበድ ያሉ ጨዋታዎች የሚገጥሙት በጣም ጠንካራ ከተባለ አርሰናል እና ቼልሲ ናቸው። አረፍ ሲል አስጠን ቪላ፣ ከዛ በኋላ ያሉት ቡድኖች አይፈትኑም ባይባልም ያን ያህል አይደለም። ኢታድ ላይ እንደመሆኑ መጠን ለሲቲ ቀለል ይለዋል። ከዚህ በኋላ ለሲቲ እንግዲህ አቻ ማሸነፍ ለዋንጫው ተጠባቂነት ሊያደርገው ይችላል። ሽንፈት ሊኖርበት ይችላል አንዳንድ ሽንፈቶች። ነገር ግን ከዚህ በኋላ ግን አቻና ሽንፈት ማሸነፍ ቢያበዛ ለሲቲ የተሻለ ነው። ስለዚህ መጥ የተደረጉትን አዝናኝ የሆኑትን የሲቲ በዚህ ፕሮግራም ላይ ይዳሰሳል። የዛሬ ቪዲዮ ግን ይህንን ይመስላል። ዘንድሮ ይህንን ዋንጫ ማን ሊያነሳው ይችላል ብላችሁ ታስባላችሁ? እንደኔ ግምት ከሆነ 70% አርሰናል የማንሳት እድል አይኖረውም ብዬ አስባለሁ። 50% የማንሳት ቻንስ ያለው አርሰናል ላይ ነው። 70% የማንሳት ቻንስ የሚኖረው ከሆነ በዚህ ስኳድ የሚቀጥል ከሆነ አርሰናል ነጥብ የሚጥል ከሆነ ሞሬንን ጨዋታ ሲቲ 70% ያነሳል ብዬ አስባለሁ። የዘንድሮ ግምቴ ይህን ይመስላል። ሁኔታዎችን እያዩ ደግሞ ግምታዊዎችን እስከ ዋንጫው ፍጻሜ ድረስ አብረን እናያለን። ሲቲዎች የት ናቸው? ይህንን የሲቲ ደጋፊዎች ናቸው። ይህንን ፕሮግራም ሰብስክራይብ አድርጉ።